ይቅርታ ስልኬ ቻርጅ ዘግቶ ነበር እና ስልክ አስደውሉ ወይ አንችልም። በእናታችሁ ችግር አጋጥሞ ነው። በዛ ላይ አንገብጋቢ ጉዳይ ነው እና ተባበሩ። እሺ እንካ። እሺ አመሰግናለሁ። ይቅርታ የአንቺ ባላንስ ያለው አይመስለኝም። የአንቺ ካለ አስደውይኝ። እሺ እኔ ምልሽ ልጁ አያምርም? ቆንጆ ነገር ነው። እና እንዴት ነው ስልኩን ልቀበለው እንዴ? ምን ብለን ችግሩ በሰላም ተፈታልክ ብለን ለመጠየቅ ነበር ብለን ነው። እሱ ጥሩ ሐሳብ ነው። እንዴ የትገባ? ወይኔ ስልኬን! ወይኔ ምን ይሻላል? እስኪ ተረጋጊ። እንዴት ነው የምረጋጋው? ታውቂያለሽ ስልኩ ከገዛሁት 1 ሳምንት እኮ ነው። ሲጀምር እኔ ሳየው ራሱ ምንም አልጣመኝም ነበር። እባክሽ አታካብጂ። የሁለታችንም ስልክ አይደለ እንዴ ተወሰደው? ስልኬን ብቻ አይደለም ልቤንም ጭምር እኮ ነው የሰረቀው። እኔን ጭሱ የካሳን ጭሱ ታሪኬ ላውራችሁ ባ እቺ ፋራ ጓደኛሽን አገነተርናታ። ምን ስልኳን ብቻ ልቧንም ጭምር ነው እንጂ። እና እንዴ ነው ተፍተፍ ልበላ እንዴ ማለት ነበር። ነው አሁን እንጂ ከደወልሽው አንቺ ነሽ? እኔ ነኝ። ለምን ነበር የፈለግሽኝ? ኤልሳ ነበር የላከኝ። ኤልሳ ለምን? ብትረዳት ማለት አንተ አቅም እንዳለ እዛ ቢሮ ስልጣን እንዳለ ልትረዳት እንደምትችል ነግራኛለች እና ብትረዳት እባክህን። እኔና እሷ ጨርሰናል። ምንድነሽ አንቺ? እሷ ልታገባ ትንሽ ቀን ነው የቀራት። እጮኛ አላት። እባክህ እግዚአብሔር የማይፈልገው መንገድ ነው የጠየቅካት። እሷ ልታገባ ስለሆነ እሷን ልትቀይሪ ነው የመጣሽው? እንደዛ ከሆነ አያዋጣም። ምክንያቱም እሷ በእንዳንቺ አይነቱ 15 ሴትና በሁለት ልጃገረድ ነው የሚመነዘረው። የዕለቱ ገበያ ይሄን ይመስላል። አንተ አንድ የቢሮ ሰራተኛ የሚያወራው ንግግር ነው የምታወራው። በቃ ደጋረ አይገርምሽም? ገና ከሷ 4 ወልዳለሁ። ምን እንደምታመጫ ያለው እስቲ። ሁለቱ ሳን ጆሴፍ ይማራሉ፣ ሁለቱ ሳንፎርድ ከታቸዋል። ከዛ በኋላ ምን ታመጫለሽ? ትሰማለህ? ኃይል እግዚአብሔር ነው። እሺ ከዚህ አይነ ስብሽን ነው ማጣ ተነስቼ በጥፊ ነው ማጠናግርሽ። እኔን አትችልም ማላንቺ በላንቺ እንደው ምን ያስፈልጋል? ባጠገብሽ ብሮ ጥር ትወድቂያለሽ እንጂ በቁንጥጫ አገልሻለሽ። ቀፋፊ ስታስጠላ። ምኖሽ ኦ ማይ ጋድ ምኖሽ ምንድነው? ኦ ማይ ጋድ እዛ ጋር ሽንቴን ሸና ሱሪ ላውቄ ቁጭ ስል የሆነ ነገር ወቅቶኝ ደንግጬ ስነሳ ማለት ቢሆን ጥሩ ነው። ምንድነው? ኦ ማይ ጋድ ትልቅዬ ሳር ላይ ግራስሆፐር በአማርኛ ምን ነበረ? ፊንጢጣ። ኧረ እባክሽ ፌንጣ ነው የሚባለው። ያ ፌንጣ ግን ፊንጢጣ ምን ነበረ? ኦ ማይ ጋድ አማርኛ ግን ሲያስጠላ። ቋንቋውን የተሳደብሽ መስሎሽ ነው አይደል? ራስሽን እየተሳደብሽ ያለሽ። ኧረ ሀገሬ ወዴት እየሄድን ነው? አትጋር እንደሚለው ነው። ግን ስለመጣንበት ነገር ማንም ሰው ማወቅ የለበት። ኦኬ ስንቴ ነው የምትነግረኝ? ቆይ በመሃላችን ምንድነው ያለው? Best of finger ka. Yes. እዛች ጋር ሂዱና ለሁለት ደቂቃ ቆይታችሁ ነው። ያምሻል እንዴ? ትዕዛዝ ነው። ዳይ ያማታል እንዴ? እቺ የሆነ ጭንቅ የሚል ስሜት አልተሰማሽ? በጣም አንተም ተሰምተዋል? በጣም ለምንድን ነው እንደዚህ የምታየኝ? ቆይ በመሃላችን ምንድነው ያለው? ራሴን ማጥፋት ሁሉ ተመኝቼ ነበር። በጣም ይቅርታ። ችግር የለውም። ኖ እያየው መሄድ ነበረብኝ። የኔ ጥፋት ነው። ችግር የለውም አልኩህ እኮ።
እስጢፋኖስ እባላለሁ። እንተዋወቅ? አውቅሃለሁ። አላስታወስከኝም? ኖ አላስታወስኩሽም። የት ነው የምታውቂው? እስኪ ለማስታወስ ሞክር። አንቺን የመሰለች ቆንጆ እንዴት ማስታወስ ያቅተኛል? ምን አይነት ደነዝ ነኝ? ሃይ ስኩል ላይ 12ኛ ዲ ክላስ። እኔ እንጃ ልትመጭልኝ አልቻልሽም። እሺ የአብስራን አስታወስካት? የአብስራ ያቺ ጅላጅል የነበረችው ናች። የእሷ ጓደኛ ነሽ? አይ ራሷ የአብስራ ነኝ። ማለት እንዴት? እና እንደዛው የሚቀር መስሎ ነበር። መቼም አልረሳሁም። አንተን አፍቅሬ በግቢ ተማሪ ሙሉ እንደዛ እንደተሳለክብኝ። እንደዛ አልነበረም እኮ ያቢ። ጓደኞቼ ዝም በል። ትምህርት ቤት እንኳን መምጣት እስኪያስጠላኝ ድረስ ራሴን ማጥፋት ሁሉ ተመኝቼ ነበር። እንዴ ይሄን ያህል? ዛሬ አምሬ ስታየኝ ሌላ ሰው መሰልኩ አይደል? ያብዬ በጣም ይቅርታ አድርጊልኝ፣ ተጸጽቻለሁ። ለማንኛውም ለሌላ ጊዜ ሰው አትናቅሽ። ይባራ ጆ ጭራሽ እያየኸኝ ባላየህ ስታልፍ ትንሽ አይደብርህም? እንዳየሁሽ በምን እርግጠኛ ሆንሽ? መስመርህን ስቀይር ነው። መስመሬ እንደቀየርኩሽ በምን አወቅሽ? አንተ ግን ትንሽ መለመን አልበዛብህም? ማን ለምኝኛለሽ? ቢያንስ ለሴት ልጅ ክብር ይኖር። ቆመው ባረኝ። ስራ ረፍዶብኛል። እየሄድን እናውራ እና ጠብቀኛ። ጀርባህን ሰተኸኝ ነው የምታወራው? ጀርባዬን ልሰጥሽ ፈልጌ አይደለም፣ ወደ ኋላ ስለቀረሽ። ዛሬ ግን የመጨረሻዬ ነው። ሁለተኛ እኔን አታየኝም። ሁሌም እንደሱ እንዳልሽኝ። ጥሩ። ሁሌም ስለማመጥ መሄጃ የሌለኝ ነው የሚመስልክ? ቻው ቻው። ይባራም ወይ ምን ናገኘ? ወይ እናቴ ቦርሳዬን አስመልስልኝ እባክህ። እሺ ከዜሮ ተነስቶ ያመጣዋል ማይገባ ገብቶ የአገሬ ልጅም አይደለች ተላላ ታመጣለች በዘዴ በመላ። አገኘኸው ልጄ? ተሰወረብኝ እናቴ፣ ልይዞ አልቻልኩም። ምንም አላገኘኸውም ልጄ? ተረጋጉ እስቲማ፣ ኑ እዚህ ጋር አረፍ በሉ። የእርሶ ጥፋት አይደለም እናቴ፣ ተረጋጉ። እሺ እንዴት ተረጋጋ? ቀኑን ሙሉ እኮ ገበያ ውስጥ ሸጥብን እኮ ነው የወሰደብኝ። ለልጆች አሁን ምን ይዤ ነው የምገባው? አትጨነቁም፣ እኔ ትንሽ አስጥራል ልስጣችኋለሁ። ተባረክልኝ ልጄ። ለልጆቼ የሚበላውን ነገር ገዝቼ እገባለሁ። ደህና ነሽ? አልተጎዳሽም አይደል? ያማል እንዴ? ለትንሽ እኮ ነው ያስተረፍከኝ። ገሽተኝ ነበር። ይቅርታ አላየሁሽም ነበር። ደግሞ እኮ አንቺ ነሽ የገባሽ። ደግሞ እኮ ስራ የምገባበት የመጀመሪያ ቀን ላይ ምን አይነት እድል ነው? ለቀቀኛው። ምን አይነት ነው? እንዴት አደራችሁ? እንዴት አደርክ ቦስ? ቦስ ነሽ? አው እሱ ነው ደኛ ለቃ። ግን ለምን ጠየቅሽ? አይ ምንም። እሺ ኧረ እንሂድ። እስኪ አትንካኝ። ደሃ ለቃቃሚ ምን ይመስላል? ሲያስጠላ ዝርክርክ። ተረጋጋዱ ይጃ ነው አይመጣም እንዴ? በቃ ካልመጣ ጥለን ነው እንሂዳ። ምንድነው? ይው መጣ። እሱ ነው እንደናንተ ሳይለብስማ ከኛ ጋር እንዴት ይሄዳል? ኧረ መጣ እንዴ አትበይ። እንደዚህ ለብሶማ ከኛ ጋር አይሄድም። ጓደኞቼ አንተ እንዲህ ሆነ ከኛ ጋር ልትሄድ እንዳይሆን። ምንድነው እሱ? እንደኛ ማሽ ለብሳ መጣም እንዴ? ኧረ እንደዚህ አይባልም። በቃ እንዲህ ለብሶማ ከኛ ጋር አይሄድም። ይመለስ። ኧረ እንሂድ። እስኪ ወደዛ አትንካኝ። ደሃ ለቃቃሚ ሲያስጠላ ዝርክርክ።
ስማ ሌላ ጊዜ እንደኛ ማች ሳትለብስ እንዳትመጣሽ። ምን ይመስላል? ወስን ስትይ ዛሬ ኪራ በቃ ይዙ ቢያንስ እንኳን የገዙበትን አይነግሩኝም። ለሱን ያላሳየም የምር በጣም በአሪፍ ዋጋ በ7,000 እኮ ነው እንደዚህ ዝንጥ ያልነው። እንሂዳ ና እንሂድ። የጀንበር ግባ አትሂጂ። የኔ ፍቅር የኔ ቆንጆ በጣም ይቅርታ። ከቢሮ ልወጣ ስል አለቃ አስቸኳይ ስራ አዞኝ ነው። አረፈርኩበት። የምትወጂውን ምሳ በመጋበዝ ቅብጣል። በቃ ልንለያይ ነው። እንደዚህ አስቂኝ እንጂ ረጅም በጣም አድካሚ ቀን ነበር ያሳለፍኩት። አቤል የምሬ ነው። ቤተሰቦቼ ባላመጡልኝ እሱን አግብቼ ወደ ውጭ ልሄድ ነው። ኤልዳ ምን ማለት ነው? የኔ ጋር አንቺ ፍቅር እንደቀልድ ነበር ማለት ነው? አቤል ምን ያህል እንደማፈቅር ከኔ በላይ ታውቃለህ። ታዲያ የፍቅርሽ ምላሹ መለያየት፣ ሌላ አግብቶ መሄድ ነው? ምን ላድርግ ኤቢ? ከአባባ ቃል መውጣት አልችልም። አባባ እያዘነብኝ ምንም ማድረግ አልፈልግም። አሁን የጠራሽኝ የመለየታችንን መርዶ ልትነግሪኝ ነው? አቤል ለኔ አንተን ማጣት ቀላል አይደለም እንዴ የምታስበው? ለኔ አንተን ማጣት በቁም እንደመሞት ነው። ግን ምን ላድርግ? ምን ቦታ ይዤሽ ልጥፋ? እሱን ማድረግ አልችልም። አትሂጂ። አቤል አፍቅርሃለሁ። ራስን ጠብቅ። የኔና ያንተ ነገር እዚህ ጋር እንዲያበቃ ፈልጋለሁ። ጆ አቤት። የኔና ያንተ ነገር እዚህ ጋር እንዲያበቃ ፈልጋለሁ። እሺ እሺ ያልከው? አዎ እሺ እሺ። ከረምረማለና ስጋት ልቤና ደው ኩራቱን ቀረና መወነጃጀሉ ትተን ተይንታረቅ በርትተን ለእኛ ችግር ለእኛ ጉዳይ ማን ይኖራል ከኛው በላይ። ምን ያህል በተሳሳተ መንገድ እየተረዳሽኝ እንደሆነ አስተውለሽዋል? በጣም ስለምወዳ ቀናለሁ። ለዛ እኮ ነው። አንዴ ላናግርህ መጡ አንድ ጊዜ። እሺ ሌሊት 9 ሰዓት ኦንላይን ነበርክ እና ልተኛ ነው ብለኸኝ አልነበር? መተኛት አልቻልኩማ። ከሌላ ሰው ጋር እያወራ ነበረ? የምርሽን ነው? ቆይ እንደዚህ እያሰብሽ ያለሽው? እያወራክ መተኛ ትፈልጋለሁ ብለህ ነበር ያቋረጥከኝ። እና ምን እንዳስብ ነው? እና እንቅልፍ ማጣቴ ቆይ ውሸት ያስብላል እንዴ? ምን ያህል በተሳሳተ መንገድ እየተረዳሽኝ እንደሆነ አስተውለሽዋል? በጣም ስለምወዳ ቀናለሁ። ለዛ እኮ ነው። እኔም እኮ እወድሻለሁ፣ ግን ይኸውልሽ በማይሆን ጥርጣሬ ፍቅራችንን አታፍርሺሽ። ቻው። እሺ በቃ እሺ ቻው። ለራስ ነው መታመን፣ ለራስ ነው